Welcome to Cybertech Academy. Hub of Technology. ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ዛሬ ስለ ፕሮብሌም ሶልቪንግ በአርቲፊሻል ኢንተለጀንስ ምናልባት በዳታ ስትራክቸርን ሊጠቅማችሁ ይችላል ብዬ አስባለሁ። ስለዚህ በእነዚህ ዙሪያዎቹ ያሉ አልጎሪዝሞችን ምን እንደሚመስሉ ለማየት ሞክራለን ማለት ነው። ስለዚህ ፕሮብሌም ሶልቪንግ ባይ እዚህ ላይ ከምናየው አንዱ ምንድነው በሰርቺንግ ቴክኒክ ማለት ነው። ስለዚህ በሰርቺንግ ቴክኒክ ወይም ደግሞ ፕሮብሌም ሶልቪንግ ከዛ በፊት ግን ምናልባት ስለ ኤጀንት ምን ማለት ነው የሚለውን ነገር በቀጣይ ቱቶሪያል ሰራላችኋለሁኝ። ግን ያው አንዱ ፕሮብሌም ሶልቪንግ የሚለውን ዛሬ ለማየት ሞክራለን ማለት ነው። ስለዚህ በኤአይ ውስጥ ፕሮብሌም ሶልቪንግ ኤጀንት የምንለው አንድ ግብ ወይም ደግሞ ጎልን ለማሳካት ቀደም ተከተል እርምጃዎች የሚያቅድ ጎል ቤዝድ ኤጀንት ይባላል ማለት ነው። ስለዚህ አንዱ ፕሮብሌም ሶልቭ ለማድረግ ከመነሻው ተነስቶ ወደ ጎል ስቴት ወይም ደግሞ ወደ መድረሻውን ለመሄድ ወይም ደግሞ ለመድረስ የሚወስዳቸውን ቅደም ተከተላው እርምጃዎች ማለት ነው። ስለዚህ እነዛ እርምጃዎችን ተጠቅመን ነው አንዱ ፕሮብሌሙን ሶልቭ ማድረግ የምንችለው ማለት ነው። ስለዚህ በዚህ ወኪሎች ወይም ደግሞ ኤጀንቶች የሚጠቀሙት አቶሚክ ሪፕሬዘንቴሽን የተባለ ዘዴ ነው የሚጠቀሙት ኢን ጀነራል አቶሚክ ሪፕሬዘንቴሽን። ስለዚህ ይሄ ወይም ደግሞ ችግሩ አንዱ ወይም ለመፍታት ምን ቅደም ተከተሎች መከተል አለበት፣ ምን ቤዚክ ተርሚኖሎጂዎች አሉ የሚለውን ነገር ማወቅ ይጠበቅብናል ማለት ነው። ስለዚህ አንድ ችግር ፈቺ ወኪል በአራት ዋና ደረጃዎች ውስጥ ያልፋል ማለት ነው። ስለዚህ አንድ ኤጀንት አንድ ችግርን ለመፍታት አራት ዋና ደረጃዎች አሉት ማለት ነው። መጀመሪያ ጎል ፎርሙሌሽን ይባላል። ጎል ፎርሙሌሽን መድረስ የምንፈልገውን ግብ መለየት ማለት ነው። ስለዚህ ከመነሻ ወደ ጎል ስቴት ወይም ደግሞ ፍሮም ዘ ስታርት ስቴት ዘ ጎል ስቴት። ስለዚህ መጀመሪያ ምን ማድረግ አለብን ማለት ነው? ጎል ፎርሙሌሽናችንን ምን ማድረግ አለብን? ሴቭ ማድረግ ይጠበቅብናል ማለት ነው። ፕሮብለም ፎርሙሌሽን ግቡ ላይ ለመድረስ የሚከናወኑ ድርጊቶችና ሁኔታዎችን መወሰን ማለት ነው። ስለዚህ አንድ ስራ ለመስራት ምን ጎል ፎርሙሌሽን ላይ ለመስራት ምን ስራዎችን መስራት አለብኝ የሚለውን ነገሮችን ምን ማድረግ ይጠበቅብናል? መለየት ይጠበቅብናል ማለት ነው። ሌላ ሰርች ከተነሳንበት ነጥብ ወደ ግቡ የሚወስደን የተሻለ መንገድ መፈለግ ማለት ነው። ስለዚህ ከአንድ ፕሮብሌም ሶልቭ ለማድረግ የተለያዩ ቴክኒኮችን ሊኖሩ ይችላሉ። ወይም ደግሞ ስቴፕ 1 ስቴፕ 2 ስቴፕ 3 ወይም ደግሞ ሶሉሽን 1 ሶሉሽን 2 ሶሉሽን 3 እስከ ሶሉሽን ኦፍ ኤን ሊኖረን ይችላሉ ማለት ነው። ግን ከነዛ ሶሉሽኖቹ የተሻለ የትኛው ነው ወይም ደግሞ ብለን ምን ማድረግ መፈለግ ማለት ነው። ሌላ ኤክስኪዩሽን ነው። የተገኘውን መፍትሄው በተግባር መዋል ወይም ደግሞ ድርጊቶችም መፈጸም። እነዚህ አራቱ የአንድ ችግር ለመፍታት የምንከተላቸው ደረጃዎች ወይም ማለት ነው። ሌላ ኮምፖነንትስ ኦፍ ሰርች ፕሮብለም ወይም ደግሞ የፍለጋ ችግር አካላት የምንላቸው ማለት ነው። ስለዚህ ቅድም እንደነገርኳችሁ መጀመሪያ ምን ማድረግ ይጠበቅብናል? you have to set the initial status። አንድ ችግር በፍለጋ ስልት ወይም ደግሞ ሰርች ፕሮብለም ለመፍታት የሚከተሉት 5 ነጥቦችን በግልጽ ማስቀመጥ ያስፈልጋል። ስለዚህ ኢኒሻል ስቴታችን ምን ማድረግ ማወቅ ይጠበቅብናል። ኢኒሻል ስቴታችን ወይም ደግሞ መጀመሪያ ሁኔታውን ካላወቅን የትም መሄድ አንችልም ማለት ነው። ወኪሉን ጉዞውን የሚጀምርበት መነሻ። ሌላ አክሽን ወይም ደግሞ ድርጊቶችን መነሻውን ከለየ ሊያከናውናቸው የሚችላቸውን አማራጮች ምንድን ናቸው ብለን ምን ማድረግ ይጠበቅብናል? መለየት ይጠበቅብናል ማለት ነው። ሌላ ትራንዚሽን ሞዴልስ አንድ ድርጊት ሲከናወን ከነባሩ ሁኔታ ወደ ምን አይነት አዲስ ሁኔታ እንደሚቀየር የሚገልጽልን ማለት ነው። ስለዚህ የሆነ ስቴት አለው ወይም ደግሞ የነበረበት ሁኔታ አለ። ስለዚህ የሆነ ትራንዚሽን ሲያጋጥመው ወደ ምን አይነት አዲስ ሁኔታ እንደሚቀየር የሚገልጽልን ማለት ነው። ስለዚህ አንድ ስራ ስንሰራ ወይም ደግሞ አንድ ፕሮብሌም ሶልቭ ስናደርግ አትሊስት የሆነ የምናገኘው ሶሉሽን ወይም ደግሞ የምናገኘው ለውጥ ይኖራል ማለት ነው። ሌላ ጎል ቴስት አሁን ያለንበት ሁኔታ የፈለግነውን ግብ መሆኑን የምናረጋግጥበት ዘዴ ማለት ነው። ስለዚህ መጀመሪያ ኢኒሻል ስቴቱን አስቀምጠናል። አክሽኖቹ ወይም ደግሞ ድርጊቶቹ ምንድን ናቸው? ዘን
ምን አይነት ለውጥ አመጣን ዘን ጎል ስቴት ላይ ደርሰናል ወይ አልደረስንም። አሁን ያለንበት ሁኔታ የፈለግነውን ግብ መሆኑን የምናረጋግጥበት ዘዴ ማለት ነው። ይሄ ምን ይባላል? ጎል ቴስት ይባላል ማለት ነው። ሶ አኮርዲንግ ቱ ዘ ጎል ቴስትስ ዊ ዊል ቼክ ዛት ዊ ሃቭ ሪችድ ኦን ዚ ጎል ስቴት ማለት ነው። ሌላ ፓዝ ኮስትስ የመንገድን ዋጋ እያንዳንዱ እርምጃ የሚጠይቀውን ወጪ፣ ጊዜ፣ ርቀት ወይም ደግሞ ገንዘብ ወደ ሪል ወርልድ ስናመጣው ማለት ነው። ግን ኢን ጀነራል ለምሳሌ በግራፍ ሊሆን ይችላል። ለምሳሌ የሆነ ግራፍ ብንወስድ ለምሳሌ ከቤታችን ተነስተን ወደ ቤተክርስቲያን ወይም ደግሞ ወደ መስጊድ ሊሆን ይችላል ስንሄድ የቤታችን ያው መነሻው ነው። ቤታችን መነሻ ይዘን ወደ መስጊዱ ወይም ደግሞ ወደ ቤተክርስቲያኑ ለመሄድ ብዙ አማራጮች ሊኖሩ ይችላሉ። ፓዝ 1 ሊኖረን ይችላል፣ ፓዝ 2 ሊኖረን ይችላል፣ ፓዝ 3 ሊኖረን ይችላል፣ ፓዝ 4 ሊኖረን ይችላል። ስለዚህ በፓዝ 1 ለመሄድ ለምሳሌ 5 ደቂቃ የሚወስደን ከሆነ ዛት ኢዝ ፓዝ ኮስት ማለት ነው። በፓዝ 2 ስንሄድ ደግሞ 10 ደቂቃ የሚፈጀን ከሆነ 10 ደቂቃ ምንድነው ፓዝ ኮስት ይሆናል ማለት። ስለዚህ እነዚህ ነገሮችን ምን ማድረግ ይጠበቅብናል ማለት ነው፣ መለየት ይጠበቅብናል ማለት ነው። ሌላ በኤአይ ውስጥ የፍለጋ ወይም ደግሞ ሰርች መሰረታዊ ነገሮች የምንላቸው ፍለጋ ማለት በተሰጠው የፍለጋ ክልል ወይም ደግሞ ሰርች ስፔስ ውስጥ አንዱን የፍለጋ ችግር ለመፍታት የምንጠቀምበት ደረጃ በደረጃ የሚከናወን ቅደም ተከተል ኦር ስቴፕ ባይ ስቴፕ ፕሮሲጀር ነው። that is step by step procedure ማለት ነው። ስለዚህ አንድ እንደ መነሻ መያዝ ያለብን ምንድነው አንድ ፕሮብሌም ሶልቭ ለማድረግ ወይም ደግሞ አንድ መፍትሄ ለማስቀመጥ ምን ማድረግ ያስፈልገናል ማለት ነው። ስለዚህ ስቴፖቹን መለየት ይጠበቅብናል ወይም ደግሞ ፕሮሲጀሮቹን ማድረግ አይዴንቲፋይ ማድረግ ማለት ነው። ስለዚህ አንድን የፍለጋ ችግር 3 ዋና ዋና ነገሮች አሉ። መጀመሪያ ሰርች ስፔስ የምንለው ማለት ነው። ይህ አንድ ሲስተም ሊሆኑ የሚችሉት መፍትሄዎች ስብስብ ወይ ደግሞ ሴት ኦፍ ፖሲብል ሶሉሽንስ ተወካይ ነው። ይሄ ሰርች ስፔስ ይባላል ማለት ነው። አዝ አይ ሃቭ ቶልድ ዩ ቢፎር ለምሳሌ ከቤታችን ተነስተን ወደ ቤተክርስቲያን ወይም ደግሞ ወደ መስጊድ ለመሄድ የተለያዩ አማራጮች ሊኖሩን ይችላሉ ማለት ነው። ለምሳሌ በእግር መሄድ ኦር በመኪናው ሊሆን ይችላል ኦር በፈረስም ሊሆን ይችላል ኦር ኤኒ አዘር ታይፕስ ኦፍ ኦፕሽንስ ማለት ነው። መነሻ ሁኔታ ወይም ደግሞ ስታርት ስቴትስ አንድ ወኪል ወይም ኤጀንት ፍለጋውን የሚጀምርበት ሁኔታ ወይም ቦታ ማለት። ስለዚህ ስታርት ስቴት ምንለው ለምሳሌ ከቤታችን ተነስተን ወደ መስጊድ ወይ ወደ ቤተክርስቲያን ልንሄድ ነው። ስለዚህ ቤታችን ምን ማለት ነው? ዛት ኢዝ ስታርት ስቴት ማለት ነው። ኤንድ ጎል ቴስት ወይም ደግሞ የግብ ፈተሻ ወይም ደግሞ አሁን ያለንበት ሁኔታ በመመልከት የፈለግነውን ግብ ላይ መድረሻችንን ወይም ደግሞ አለመድረሻችንን አረጋግጦ መልስ የሚሰጠን ተግባር ወይ ፋንክሽን ማለት። ስለዚህ ልክ ከቤታችን ተነስተን ወደ ቤተክርስቲያን ወይም ደግሞ መስጊድ ሄደናል ብለናል። ስለዚህ ጎል ቴስቱ አሁን ያለንበትን ቦታ ደርሰናል ወይስ አልደረስንም ወይም ደግሞ እንደ መነሻ ተጠቅመን መነሻውን ይዘን ወደ ጎል ስቴቱ ስንሄድ ምንድነው ያው ደርሰናል ወይስ አልደረስንም የሚለው ሪአክሽን ይሰጣል ማለት ነው። ሌላ ሰርች ትሪ ምንለው ማለት ነው። የአንድን የፍለጋ ችግር በዛፍ መልክ መወከል ወይ የፍለጋ ዛፍ ወይም ደግሞ ሰርች ትሪ ይባላል ማለት ነው። ስለዚህ አክቹአሊ አንድ ፕሮብሌም ሶልቭ ስናደርግ በግራፍ መልክም ሊሆን ይችላል ወይም ደግሞ በዛፍ መልክ ያው በትሪ መልክ ማለት ነው። በትሪ መልክ ስለዚህ ሩት የፍለጋ ዛፍ ስር ወይም ደግሞ ሩት ኖድ ከመጀመሪያ ሁኔታ ኢኒሻል ስቴት ጋር የሚመጣጠን ወይም ደግሞ የሚወክል ማለት ነው። ስለዚህ ሩት አለን። ስለዚህ አንድ ዛፍ ያው በሪል ወርልድ ስናየው ምንድነው ስሩ ወይም ደግሞ ሩቱ መሬት ውስጥ ነው ያለው። ስለዚህ ያንን መሬት ውስጥ ያለውን ወደ እንትኑ ስናመጣው ግን ምን ማለት ነው? ያንን ተገልብጦ ልክ ዛፉን ተነቅለው ወደ ላይ ስሩን ዘን ብራንቾቹ ወደ ታች ማድረግ ጀስት ላይክ ዛት ማለት ነው። ስለዚህ እዚህ ላይ ያው የሚያስፈልጉን ለምሳሌ ከቤት ተነስተን ወደ ዩኒቨርሲቲ ለመሄድ አጭር መንገድ እየፈለግን ነው እንበል። ስለዚህ ሰርች ስፔሱ በከተማ ውስጥ ያሉ መንገዶች በሙሉና ልትሄድባቸው የምትችሉ ሰፈሮች ማለት ነው። ስለዚህ ምን ብለናል? ከከተማ ወደ ዩኒቨርሲቲ እየሄድን ነው እንበል። ስለዚህ ከከተማ ወደ ዩኒቨርሲቲ ስንሄድ ያሉ የምንሄድበት ወይም ደግሞ የምንነካቸው ሰፈሮች ዊ ኮል ኢት ሰርች ስፔስስ ብለን እንጠራቸዋለን ማለት ነው። ስለዚህ ሌላ ስታርት ስቴት ነው ያው ያለበትን ቤትህ ወይም ደግሞ መነሻው ማለት ነው። ጎል ቴስት አሁን ያለበት ቦታ ዩኒቨርሲቲ በር ላይ ነው ብለህ የምትጠይቀው ጥያቄ መልሱ አዎ ከሆነ ፍለጋው
ይበቃል ወይም ደግሞ የአሪችንግ አዘ ጎል ስቴት ማለት ነው። ስለዚህ ለምሳሌ ከከተማ ተነስተን ወደ ዩኒቨርሲቲ እየሄድን ነው እንበልና ልክ በሩ ላይ ስንደርስ ስለዚህ ጀስት ዊ አር ቼኪንግ ግቡ ላይ ደርሰናል ወይስ አልደረስንም የሚለውን ነገር እየጠየቅን ነው ማለት ነው። ኦኬ ይህ ዩኒቨርሲቲ ነው ዩኒቨርሲቲ በር ነው ምናምን ብለን ስንጠይቅ አዎ የሚለውን መልስ ከተሰጠን ዊ አር ሪቺንግ አት ዘ ጎል ስቴት ማለት ነው። ካልሆነ ግን ሌላ ሜካኒዝም እንጠቀማለን ማለት ነው። ሌላ ሰርች ትሪ ከቤት ተነስተው ወደ ተለያዩ አቅጣጫዎች የሚወስዱ መንገዶችን እንደ ቅርንጫፍ አድርገህ ብታስበው የፍለጋ ዛፍ ይባላል ማለት ነው። ስለዚህ ለምሳሌ ከዩኒቨርሲቲው ተነስተን 4-5 አማራጮች ሊኖሩ ይችላሉ ማለት ነው። እነዛ መንገዶቹ ማለት እነዛ አማራጮቹ ምን አቅጣጫዎችን ማለት በአንዱ 5 ደቂቃ የሚወስደን በአንዱ 4 ደቂቃ በአንዱ 15 ደቂቃ ወዘተ የመሳሰሉ አማራጮች ሊኖሩ ይችላሉ ማለት ነው። ስለዚህ እነዚህ ምን ተብሎ ይጠራሉ? ሰርች ትሪ ተብሎ ይጠራሉ ማለት ነው። ክላሲፊኬሽንስ ኦፍ ሰርች አልጎሪዝምስ ወይም ደግሞ ታይፕስ ኦፍ ሰርች አልጎሪዝምስ የምንላቸው በሁለት ነው የምንከፍላቸው። የመጀመሪያ አንኢንፎርምድ ሰርች ወይም ደግሞ መረጃ አልባ ፍለጋ በአማርኛ መረጃ አልባ ፍለጋ። አንዳንዴ ያው ሰንስ ላይ ሰጠን ይችላል። ያው ምናልባት አማርኛው ላይ የተወሰነ ግድፈት ካለበትም ያ ምናልባት ኮሜንት ላይ ልትጽፉልኝ ትችላላችሁ። ስለዚህ የመጀመሪያ የምናየው ምንድነው? ስለ አንኢንፎርምድ ሰርች ወይም ደግሞ ብላይንድ ሰርች የምንለው ማለት ነው። ማለት does not have any information። ይህ ብላይንድ ሰርች ወይም ደግሞ አይነ ስውር ፍለጋ ተብሎ ይጠራል ማለት ነው። ትርጉሙ ስለ ችግሩ ወይም ደግሞ ስለ ግቡ ወይ ጎል ምንም አይነት ተጨማሪ መረጃ ሳይኖረን የምናደርገው ፍለጋ ማለት ነው። ፍለጋ we don't have any clue or any information or any knowledge about the goal state ማለት ነው። እንዴት ይሰራል ታዲያ የሚለውን ጥያቄ ስናነሳ ወኪል ወይ ኤጀንቱ ግቡን እስኪያገኝ ድረስ ያሉትን አማራጮች በሙሉ በቀደም ተከተል ይፈትሻል ማለት ነው። በቀደም ተከተል ምን እያደረገ ይሄዳል ማለት ነው? እየፈተሸ ማለት ነው። ስለዚህ ኤጀንቱ ይህን ነገር ሲሰራ ምን ሊያደርግ ይችላል? it may take a lot of time ብዙ ጊዜ ሊወስደውን ይችላል ማለት። ለምሳሌ አንድን ቁልፍ በጨለማ ክፍል ውስጥ ወለሉን በሙሉ እየዳሰሱ እንደመፈለግ ማለት ነው። ስለዚህ ይሄ ስለ አንኢንፎርምድ ሰርች ወይም ደግሞ ብላይንድ ሰርች ስናወራ ምንም አይነት ኢንፎርሜሽን ሳይኖሩ ወይም ደግሞ ሳይኖራቸውን መፈለግ ማለት ነው። ስለዚህ የተለያዩ ቴክኒኮች አሉ ወይም ደግሞ ኤግዛምፕሎች አሉን። ከነዛዎቹ ዛሬ የምናያቸው ብሪድጅ ፈረስ ሰርች እና ዴፕዝ ፈረስ ሰርች የሚባሉ ምናልባት ይህን ዛሬ የምንማረው የፍለጋ ስልቶች ወይም ደግሞ ክላሲፊኬሽንስ ኦፍ ሰርች አልጎሪዝም የምንላቸው በዳታ ስትራክቸርም ተምራችሁት ልትሆን ትችላላችሁ። ወይም ደግሞ ዳታ ስትራክቸር ያወሰዳችሁ ከሆናችሁ ደግሞ ምናልባት በዳታ ስትራክቸርም ልትማሩ ትችላላችሁ ማለት ነው። ስለዚህ ብሪድጅ ፈረስ ሰርች ምንድነው? ምን ማለት ነው? ቤፌስ ይባላል በአጽሮት ስንጽፈው ማለት ነው። ስለዚህ ቤፌስ ማለት አንዱን የዛፍ ወይም ደግሞ ትሪ ወይ በግራፍ መዋቅር በስፋት ወይም ደግሞ ብሬድስ ዋይዝ የሚመረምር ስልት ነው ማለት ነው። ስለዚህ በግራፍም ሊሆን ይችላል በትሪም ሊሆን ይችላል ማለት ነው። ስለዚህ ሰርች ወይም ደግሞ ፕሮብሌም ሶልቭ ለማድረግ የምንጠቀምበት ስልት ማለት ነው። ስለዚህ አሰራሩ እንዴት ነው የሚሰራው? ፍለጋው የሚጀምረው ከስሩ ወይ ከመጀመሪያ ነጥብ ወይም ደግሞ ሩት ኖድ ነው። ስለዚህ ይሄ ሲሰራ ብሪድጅ ፈረስ ሰርች ሲሰራ ከየት ነው የሚጀምረው የሚለውን ጥያቄ ስናይ ከየት ነው የሚጀምረው ማለት ነው? ኢት ዊል ስታርትስ ፍሮም ዘ ሩት ኖድስ ፍሮም ዘ ሩት ኖድ ከሩት ኖዱ ነው የሚነሳው ማለት ነው። ወደ ቀጣዩ ደረጃ ወይም ደግሞ ሌቨል ከመሄዱ በፊት በነበረበት ደረጃ ላይ ያሉትን ቅርንጫፎችን በሙሉ መርምሮ ይጨርሳል ማለት ነው። ስለዚህ ሌቨል አለበት ማለት ነው። ስለዚህ ምን ሌቨል 0 ሌቨል 1 ሌቨል 2 ሌቨል 3 አፕ ቱ ሌቨል ኦፍ ኤን ጎል ኖድ ላይ እስከሚደርስ ድረስ ሌቨል ባይ ሌቨል ምን እያደረገ ይሄዳል ማለት ነው? እየፈለገ ይሄዳል ማለት ነው። መለያው ቢኤፍኤስ ለጠቅላላው የግራፍ ፍለጋ ወይም ደግሞ ግራፍ ሰርች እንደ ዋነኛ ምሳሌ የሚጠቀስ አልጎሪዝም ነው ማለት። ስለዚህ እንዴት ነው የሚሰራው የሚለውን ነገር ስናይ ስለዚህ ቢኤፍኤስ የሚጠቀመው የዳታ መዋቅር ፊፎ ኪዊ ወይም ደግሞ ፈርስት ኢን ፈርስት አውት ይባላል ማለት ነው። ስለዚህ ለዚህ የሚጠቀመው የዳታ ስትራክቸሩ ያው ፈርስት ኢን ፈርስት አውት መጀመሪያ የመጣ መጀመሪያ ይስተናገዳል ማለት ነው። ላይክ ለምሳሌ ወደ ባንክ ቤት ስንሄድ ምንድነው የሚደረገው ማለት በወረፋችን መሰረት ነው የምንስተናገደው ማለት ነው። ፈርስት ኢን
ፈርስት ኢን ፈርስት አውት። ወይም ደግሞ ወደ ካፍቴሪያ ስትሄዱ መጀመሪያ እንደውም ታደርጉ መጀመሪያ የመጣው ያው ሰቃይ የሚባለውን ተማሪ ማለት ነው። ልክ መጀመሪያ ሄዶ መጀመሪያ የተሰለፈ ተማሪ ያው ቅድሚያ ይሰጠዋል ወይም ደግሞ ቀድሞ ይገባል ማለት ነው። ልክ እንደ ሰልፍ ማለት ነው። ወይም ደግሞ ፊፎ ኪዊ ማለት ነው። መጀመሪያ የገባው መጀመሪያ ያስተናገዳል። አልጎሪዝሙ መጀመሪያ ያገኘውን ኖድ በሰልፍ ወይም ደግሞ በኪዊ ውስጥ ያስቀምጣል። ከዛም ያንን አውጥቶ ሲመረምር የእሱን ቅርንጫፍ በሰልፍ መጨረሻ ላይ ይጨምራል ማለት ነው። ስለዚህ የቢኤፍኤስ ባህሪያት ለምሳሌ አንዱ ኮምፕሊትነስ ወይም ደግሞ ሙሉነት፣ መፍትሄው ካለ በቢኤፍኤስ በእርግጠኝነት ያገኘዋል ማለት ነው። ኮምፕሊትነት ማለት ሙሉነት ወይም ደግሞ ጊቭስ ሶሉሽን ማለት ነው። ኦፕቲማሊቲ ምርጥ መንገድ ወይም ደግሞ የተሻለው ወይም ደግሞ ኦፕቲማል የሚባለው ማለት ነው የተሻለ መንገድ ማለት ነው። ለምሳሌ 1 2 3 4 ለምሳሌ አንድ ፕሮብሌም ሶልቭ ለማድረግ ሶሉሽን 1 ሶሉሽን 2 ሶሉሽን 3 ብለን ልናስቀምጥ እንችላለን ማለት ነው። ኮምፕሊትነስ ስንል ምን ማለት ነው? ኢንፑት ስንሰጠው አውትፑት ይሰጠናል። it gives us at least a solution። ወደ ኦፕቲማሊቲ ስንመጣ ግን ሶሉሽን 1 ሶሉሽን 2 ሶሉሽን 3 እያለ ሊሄድ ይችላል ማለት ነው። ስለዚህ ሶሉሽን 1 among those in terms of time and space ሊሆን ይችላል። which one is the optimal one ማለት ነው። ኦፕቲማሉ የትኛው ነው ወይም ደግሞ ኦፕቲማል ሶሉሽኑ የሚሆነው የትኛው ነው የሚለው ማለት ነው። ስለዚህ በየደረጃ ስለሚጓዝ ግቡ ላይ ሲደርስ ያገኘውን መንገድ አጭር መንገድ መሆኑን ያረጋግጣል ማለት ነው። ስለዚህ ኦፕቲማሊቲ ስንል የትኛው ነው አጭር መንገድ የሚሆነው የትኛው ነው የሚለው ነው ማለት ነው። የአሰራር ቅደም ተከተሉ መጀመሪያ ደረጃ 0 ወይም ደግሞ ሩት ኖድ ይፈልጋል ማለት ነው። ዘን ደረጃ 1 ማለት ደግሞ የሩት ልጆቹ ማለት ነው። ደረጃ 2 የልጆቹ ልጆች እያለ ይቀጥላል ማለት ነው። ስለዚህ ለምሳሌ የቤት ዛፍ ላይ አንድን ሰው እየፈለገ ቢሆን ቢኤፍኤስ መጀመሪያ ወንድሞችና እህቶችን ይፈልጋል ማለት ነው። ከዚያ የነሱ ልጆችን የወንድሞችና እህቶችን የእህት ልጆችን ከዚያ የልጅ ልጆችን እያለ በየደረጃ ይወርዳል ማለት። ስለዚህ አትሰቶፕ ማን አለ ማለት ነው? ግራንድ ፋዘር አለ። ኢዝ ሩት ኖዱ ማለት ነው። ስለዚህ ሌቨል 0 ይሆናል ማለት ነው። ዘን ከግራንድ ፓረንት ወይም ደግሞ ከግራንድ ፋዘር ያሉ ቀጥሎ ፋዘር ሊሆኑ ይችላሉ። ዘን ልጆች እያለ ወደ ታች ይወርዳል ማለት ነው። ስለዚህ መቼ ነው ቢኤፍኤስ የምንጠቀመው የሚለውን ነገር ግን መድረሻችን በጣም ሩቅ እንዳልሆነ ስናውቅ መድረሻችንን ሩቅ ካልሆነ ምን መጠቀም ይቻላል ማለት ነው? ቢኤፍኤስ ማለት ነው። በጣም አጭሩን መንገድ ወይም ደግሞ ሾርት ፓዝ መፈለግ ሲያስፈልገን ማለት ነው። ምን እንጠቀማለን? ቢኤፍኤስ እንጠቀማለን። ምናልባት እነዚህ ቢኤፍኤስ ዛሬ እዚህ ላይ የምናያቸው ምናልባት በኤግዚት ኤግዛም ላይ ሊኖሩም ይችላሉ ማለት ነው። ስለዚህ ልዩነታቸው ምንድን ነው? ዋት ኢዝ ዘ ዲፈረንስ፣ አልጎሪዝሙስ እንዴት ነው የሚሰራው የሚለውን ነገር ምን ማድረግ ይጠበቅብናል ማለት ነው? አንደርስታንድ ማድረግ ይጠበቅብናል። ሶ ብሪጅ ፈር ሰርች እንዴት አንድ ዛፍ ወይ ትሪ መፈለግ እንደምንችል በቀላል ምሳሌ እናይ። በቢኤፍኤስ የሚሰራው ደረጃ በደረጃ ወይም ደግሞ ሌቨል ባይ ሌቨል መሆንን ያስታውሱና ዘን መጀመሪያ ደረጃ 0 ወይም ደግሞ ሩቱ ማለት ነው፣ ሌቨል 0 ማለት ነው። ዘን ኔክስት ዊ ፑት ኤ ያለን ዘን ቢ እና ሲ ደረጃ 1 ላይ ወይም ደግሞ ሌቨል 1 ላይ ተቀምጠዋል። ኔክስት ዲ ኢ እና ኤፍ ጂ እያለን እንሄዳለን ማለት ነው። ስለዚህ የራሱ ኤግዛምፕል ስላለው እዛ ላይ የምናየው ይሆናል ማለት ነው። ስለዚህ ለምሳሌ ይሄንን ዚስ ዋን ኢዝ ለምሳሌ ኤሱ ስታርት ኖድ የሚል እዚህ ላይ ተቀምጧል። ስለዚህ ከስታርት ኖዱ ተነስተን ይሄ ሌቨል 0 ይባላል ማለት ነው። ስለዚህ ከዚህ በኋላ ወይም ደግሞ ከስታርት ኖዱ የያዘው ይሄን ምን ይባላል? ሌቨል 0 ይባላል ወይም ደግሞ ደረጃ 0 ይባላል ማለት ነው። ኔክስት ኤ እና ቢ አሉን። ስለዚህ እነዚህ ሁለቱ ደግሞ ሌቨል 1 ይባላሉ። ስለዚህ ይሄ ምን ብለናል? ሌቨል ባይ ሌቨል ነው ሰርች እያደረገ የሚሄደው። ይሄስ ሲ ዲ እና ኢ፣ ይሄ ደግሞ ሌቨል 3 ይባላሉ። ሌቨል 3 ኤፍ ጂ ኤች እና አይ ናቸው። ስለዚህ ምን እያደረግን ነው ማለት ነው? ከየት ነው የምንጀምረው? ዊል ስታርትስ ፍሮም ዘ ስታርት ኖድ ፍሮም ዚ ሌቨል 0 ማለት ነው። ስለዚህ ሌቨል 0 ላይ ጀምረናል። ስለዚህ
ቀጥለን ወዴት ነው የምንሄደው ማለት ነው? ልክ ሌቨል 0 ከጨረስን በኋላ ወደ ሌቨል 1 እንሄዳለን። ዘን ቀጥለን ወደ ሌቨል 3 እንሄዳለን። ዘን ሌቨል 4 እያለን እንሄዳለን ማለት ነው። ስለዚህ መጨረሻው ላይ ኔክስት ቱ ቪዚት። ስለዚህ መጨረሻው ላይ ለምሳሌ ከዚህ ጀምረናል። ስለዚህ ወዴት ነው የምንሄደው ማለት ነው? መጀመሪያ ቪዚት ኤስ ይላል። ቪዚት ኤስ ይላል። ስለዚህ ስታርት ኖዱ ዘን ኪዊ ኤና ቢ ወደ ሰልፍ የሚገቡ ኦልሬዲ ይሄን ተች አድርገናል፣ ነክተናል። ስለዚህ ከነካም በኋላ ወደ ኤና ቢ እንቀጥላለን ማለት ነው። ስለዚህ እዚህ ላይ ቪዚት ኤ ኤንድ ኪው ቢ ኤንድ ሲ። ስለዚህ ኤ ቪዚት ካደረግን በኋላ ቀጥሎ የሚመጡ እነማን ናቸው ማለት ነው? ቢሲዲ ማለት ነው። ቢሲዲ። ስለዚህ ቢም ኦልሬዲ ቪዚት አድርገናል። አሁን ኦልሬዲ ቪ ቪዚት አድርገናል። ዘን ቀጥለን ወዴት ነው የምንሄደው? ሲ እና ዲ እና ኤ እያለን ማለት ነው። ዘን ሲ ቪዚት ካደረግን በኋላ ዲ ኢ እና ኤፍ እያልን እንቀጥላለን ማለት ነው። ዲ እና ኤፍ እያልን እንቀጥላለን። ዘን መጨረሻ ያው ይሄ ጎል ስቴታችን ብለን ካሰብን ዘን ዲ እና ኤፍ ብለናል። ዘን ኢ እና ኤፍ ሰርች ካረግን በኋላ we already reach as a goal state of G ለምሳሌ ይሄን ጎል ስቴታችን ብለን ከወሰድን እዚህ ላይ እናቆማለን ማለት ነው። ካልሆነስ ይሄ ከሆነ ጎል ስቴታችን አይ ከሆነ ግን ምን እናደርጋለን ማለት ነው? ፍሮም ከኤ ተነስተን ወደ ኤ ከኤ ተነስተን ወደ ቢ እያልን ይሄ እንዴት ነው? ከሩት ኖድ ወደ ራይት ኖድ እንሄዳለን። ከራይት ኖድ ወደ ሌፍት ኖድ ማለት ነው። ይህን ስንሰራ ግን it must be ደረጃ በደረጃ ወይም ደግሞ ሌቨል ባይ ሌቨል ይሆናል ማለት ነው። ስለዚህ እዚህ ላይ ምናልባት ጥያቄ ካላችሁ ያው ኮሜንት ላይ ልትጽፉልኝ ትችላላችሁ። ይሄም ያው ዘሴም ፓተርን ነው የምንከተለው። ስለዚህ ያው ይሄን ቪዲዮውን ፓውዝ አድርጋችሁ ማየት ትችላላችሁ። that is the step by step። ስለዚህ ኤ ሩት ኖድ አለን and this one is level 0 ነው። level 0 ወይም ደግሞ ሩት ኖዱ ማለት ነው። ዘን ቀጥሎ ይሄ ሌቨል 1 ነው። ይሄ ሌቨል 2 ማለት ነው። ስለዚህ ጎል ስቴታችን ኤች ከሆነ ምንድነው የሚሆነው ማለት ነው? ከኤ ቢ ሲ ዲ እና ኢ ኤፍ ዘን መጨረሻ ጂ ላይ እንደርሳለን። ወይም ደግሞ ጎል ስቴታችን ጂ ከሆነ ምናልባት እዚህ ላይ ሪከርድ ሲደረግ ጂን ተቆርጧል መሰለኝ። ስለዚህ ጂ ጎል ስቴቱ ከሆነ ስለዚህ ኤ ቢ ሲ ዲ ኢ ኤፍ ጂ ይሆናል ማለት ነው። ስለዚህ በዚህ መልክ ነው የሚሰራልን ማለት ነው። ስለዚህ አጠቃላይ እንዴት ነው? ለምሳሌ መነሻው ኖድ ወደ ሰልፍ ገባ እንበል ዘን ከኤን የተነሳው። ስለዚህ የተገወኙ ኖድ ምንም የተገወኘ ነገር የለም። ስለዚህ ቀጥሎ ወደ ቢ እና ሲ ነው የሚቀጥለው ማለት ነው። ስለዚህ የተገወኙ ኖድ ኦር ቪዚት ኖድ ምንድነው የሚሆነው? ኤ አለን ማለት ነው። ስለዚህ ኤ ወጣ፣ ልጆቹ ቢ እና ሲ ወደ ሰልፍ ገቡ ማለት ነው። ስለዚህ ቀጥሎ ቪዚት የሚደረጉ ማለት ነው። ዘን ኦልሬዲ ቢ ኢዝ ኦልሬዲ ቪዚትድ ዘን the next one is ሲ እና ዲ እያለ እስከ መጨረሻ ይሄዳል። ኤፍ ወጣ፣ ልጅ የለውም። ስለዚህ ጂ ወጣ፣ ሰልፍ አለቀ የሚለውን ነገር እንጨርሳለን ማለት ነው። ስለዚህ እዚህ ላይ እንደምናየው መጨረሻ ላይ ምን አለን? ኢምፒቲ አለን። ስለዚህ ወደ ሰልፍ ቀጥሎ የሚገባ እንትን የለም ማለት ነው። ኢምፒቲ ነው የሚገልጽልን። ስለዚህ ይሄን በበለጠ ለማየት ቪዲዮውን ፓውዝ አድርጋችሁ ማየት ትችላላችሁ ማለት ነው። ስለዚህ ሾርተስት ፓዙ የትኛው ነው የሚለውን እንትን ማለት እንችላለን። በዚህ ምሳሌ ላይ እንደምታየው ቤፌስ ወደ ዲ ከመሄዱ በፊት ሲን መጎብኘቱን እርግጠኛ ይሆናል ማለት ነው። ስለዚህ ያንን ምን ማድረግ አለበት ማለት ነው? እርግጠኛ መሆን አለበት ማለት ነው። ምክንያቱም ሲ እና ዲ ሲ ከዲ ይልቅ ለሩት ቅርብ በደረጃ ላይ ስለሚገኘው ነው። ስለዚህ ቅድም እንደነገርኳችሁ በብሪጅስ ፈረስ ሰርች ከሆነ ምንድነው የሚሰራው ማለት ነው? ሌቨል ባይ ሌቨል ነው እየፈለገ የሚሄደው ማለት ነው። ሌላ ዴፕዝ ፈረስ ሰርች ወይም ደግሞ ወደ ጥልቀት ቅድሚያ የሚሰጥ ፍለጋ እያልን ነው ማለት ነው። ዴፌስ ከቢፌስ በተቃራኒ በደረጃ ከመፈለግ ይልቅ ወደ አንዱን ቅርንጫፍ እስከ መጨረሻው ጥልቀት ወይ ዲፕስ ድረስ ዘልቆ መግባት ይቀድማል ማለት ነው። ስለዚህ ይሄ ምን ብለናል? ያንን ምን ብለናል? ደረጃ በደረጃ ነው እየፈለገ የሚሄደው። ስለዚህ ደረጃ በደረጃ እየፈለገ ሲሄድ ግን የዛ ዲስአድቫንቴጅ አለው። ስለዚህ የሱ ዲስአድቫንቴጅ ምንድን ነው? ዲስአድቫንቴጁ ምን ሊሆን ይችላል? ስለዚህ ደረጃ በደረጃ እየፈለገ ሲሄድ ምን ኢት ሜይ ኮንሱም a lot of memory ምክንያቱም
ቅድም እንዳየነው እያንዳንዳቸው ኖዶቹ ተች ሲያደርግ ወይም ሲነካ ምን እያደረገ ነው የሚሄደው? ስቶር እያደረገ ነው የሚሄደው ማለት። ስለዚህ it consumes a lot of memory ማለት ነው። ብዙ ሜሞሪ ሊጠቀምብን ይችላል ወይ ሊፈጅብን ይችላል። ሶ ዴፌስ ከቤፌስ በተቃራኒ በደረጃ ከመፈለግ ይልቅ ወደ አንዱን ቅርንጫፍ እስከ መጨረሻው ወይም ደግሞ ጥልቀት ወይ ዴፕስ ድረስ ዘልቆ መግባት ይቀድማል ማለት ነው። ዋና ባህሪያቶቹ ለምሳሌ ፍለጋው ከሩት ኖድ ይጀምርና አንድ መስመር ይዞ መጨረሻ ሊፍ ኖድ ድረስ ይሄዳል ማለት ነው። ስለዚህ ከሩት ኖዱ ተነስቶ እስከ መጨረሻ ሊፍ ኖዱን ይሄዳል ማለት። ያንን ግን ምን ብለናል? ሌቨል ባይ ሌቨል ነው ማለት ነው። ከዚያ ወደ ኋላ መመለስ ወይም ባክ ትራኪንግ ሌላው መስመር ይከተላል ማለት ነው። ስለዚህ ያንን ብለናል ሌቨል ባይ ሌቨል ነው። ኢን ተርምስ ኦፍ ሜሞሪ የሚጠቀሙትን አንጻር ስናይ ለምሳሌ የትኛው ነው ብዙ ሜሞሪ ሊጠቀም የሚችለው የሚለውን ጥያቄ መመለስ ከፈለግን ያው ብዙ ጊዜ ዴፌስ የተሻለ ይሆናል ማለት ነው። ሶ ዴፌስ የሚጠቀመውን ስታክ ሊፎ ላስት ኢን ፈርስት አውት የተባለውን የዳታ መዋቅር ወይም ደግሞ ዳታ ስትራክቸር ነው የሚከተለው ማለት። ላስት ኢን ፈርስት አውት ለምሳሌ ልክ ካፍቴሪያ ስንሄድ ቅድም ምን ብለናል? ፊፎ ከሆነ ፈርስት ኢን ፈርስት አውት ቀድሞ ይመጣ ቀድሞ ይስተናገዳል የሚለውን ነገር አይተን ነበር። ግን ያ እዚህ ላይ የምናየው ግን ምንድነው? ላስት ኢን ፈርስት አውት መጨረሻ የገባ መጀመሪያ ይወጣል ማለት። ለምሳሌ ወደ ካፍቴሪያ ስትሄዱ የተደረደረ ሳህን አለ። ያንን ሳህን በምንድን ነው? ለምሳሌ በዛም የዳታ ስትራክቸር ኮንሴፕት እያየን ያለ ነው ማለት ነው። ስለ ኪዊ ምናምንና ስለ ስታክ እና ኪው የሚለውን ነገር ማለት ነው። ስለዚህ ይሄ ምን ማለት ነው? ላስት ኢን ፈርስት አውት የተባለውን ፕሪንሲፕል እየተከተልን ያለ ነው ማለት ነው። ስለዚህ የተባለውን ዳታ ስትራክቸር ይህ ማለት መጨረሻ የገባው መጀመሪያ ይወጣል ማለት። ስለዚህ ሳህኑን ስናይ ለምሳሌ የተደረደረውን ሳህን እንደሚደረገው መጨረሻ የተቀመጠው ሳህን መጀመሪያ ይነሳል ማለት just like that one። ስለዚህ ጥቅሙ ስናይ ከቤፊስ ይልቅ አነስተኛ ሜሞሪ ቦታ ይፈልጋል ማለት ነው። ምክንያቱም ያንን የማይፈልገው ወይም የማይመለከተው ደረጃ በደረጃ እየፈለገ ወይም ደግሞ ስቶር እያደረገ ስለሚሄድ ማለት ነው። ለምሳሌ እንዴት ነው የሚሰራው የሚለውን ለምሳሌ ሩት ኖዱ አለን። ሩት ኖዱ ማለት ኤስ ነው እንበልና ሌፍት ኖዱ ወደ ሌፍት ኖዱ መጣ ዘን እዚህ ላይ አሁንም አላገኘም ዘን ጎል ስቴታችን ጂ ነው ብለን ከተነሳን ሌፍት ኖዱ መጀመሪያ ይጨርሳል ዘን ወደ ራይት ኖዱ ወይም ደግሞ ወደ ባክ ትራኩ ይመለሳል ማለት ነው። ስለዚህ ኤን ስናይ ለምሳሌ ከኤስ ወደ ኤ መተናል ዘን ወደ ቢ ወርዳል ከቢ ወደ የዲ ሊፍ ኖዱ ላይ ከደረሰ አሁንም ጎል ስቴቱ ካላገኘው ወዴት ነው የሚሄደው? ወደ ራይት ኖዱ ማለት ነው። ወደ ራይት ኖዱ። ስለዚህ እዚህ ላይ አሁንም አላገኘም ጀስት ዛቲ እዚህ ላይ አሁን ባክ ትራኪንግ እየሰራ ነው ያለው ማለት ነው። ስለዚህ ወደ ሲ መጥቷል። ሲ አሁንም አላገኘም። ስለዚህ ወዴት ነው የሚሄደው? ወደ ጂ ማለት ነው። ሶ ሪችስ ኢን ዘ ጎል ስቴት። ስለዚህ እዚህ ላይ ከሆነ ግን ሌቨል ባይ ሌቨል 0 ብለናል። ስለዚህ ለምሳሌ እዚህ ላይ ከወሰድን ለምሳሌ ዲኤፍኤስ ከሆነ ስንት ሜሞሪ ነው የተጠቀመው ብለን ከወሰድን 1 2 3 4 5 6 7 ማለት ነው። 7 ሜሞሪ ነው የተጠቀመው ማለት ነው። ስለዚህ በቢኤፍኤስ ቢሆንስ ለምሳሌ አንድ ዚስ ዋን ኢዝ ሌቨል 0 ዜን መጀመሪያ ይሄ ይነካል ዘን ቀጥሎ ወደ ኤ እና ቢ ይመጣል ዘን 1 2 3 4 5 6 7 8 9 10ኛው ላይ ማለት ነው። አቪሲን ዘ ዲፈረንስ ልዩነቱን አያችሁት? ስለዚህ ዲፈረንሱ እዚህ ላይ እያየን ነው ማለት ነው። ስለዚህ እዚህ ላይ ከሆነ ለምሳሌ በዲኤፍኤስ ከሆነ 1 2 3 4 5 6 7 ያኛው ግን ስንት ነው የተጠቀመው? 10 ማለት ነው። ይሄን ነክቶ መጨረሻ ይችን ብቻ ነው የምትቀረው ማለት ነው እንጂ ለምሳሌ 1 2 3 4 መጀመሪያ ኤስ ይነካል ዘን ኤ እና ቢ 3 4 5 6 7 8 9 10ኛው ላይ ስለዚህ 10 ሜሞሪ ስፔስ ይጠቀማል ማለት ነው። ስለዚህ እግረ መንገዳችን በዛ ኮምፔር ኤንድ ኮንትራስት እያደረግን ነው ማለት ነው። ስለዚህ ይሄ ያው የዴፌሱ ሳመሪ ነው። ስለዚህ ለምሳሌ ስታርቱ ከዚህ ነው የተነሳው ዘን ኤ ነክተዋል ዘን ወደ ዲ ዘን ጂ ጎል ስቴቱ እዚህ ላይ ስላገኘ አሁን ወደ ባክ ትራክ የሚያደርግበት እንትን የለውም ማለት። ለምሳሌ እንደ ኤክሰርሳይዝ መሰጣችሁ ለምሳሌ ይሄ ቢሆንስ ይሄ ለምሳሌ ጎል ስቴቱ ላይ እዚህ ላይ ቢሆን ለምሳሌ ምንድነው የሚያደርገው? ይሄን ከጨረሰ በኋላ ከጂ ወደ ኢ ይመጣል ዘን ወደ ቢ ዘን ከዲ ወደ ሲ ይመጣል ማለት ነው። እዚህ ላይ ለምሳሌ አሁን በዚህ ላይ ቅድም ምን ብለናል?
ቢኤፍኤስ ምን ጠቀመው ሾርት ፓዙን ምን ጠቀም ከሆነ ወይም ደግሞ ሾርት ፓዙን ከሆነ ለምሳሌ እዚህ ላይ ቢሆን ለምሳሌ እዚህ ሷን ኢዝ ስታርት በዲኤፍኤስ ከሆነ በቢኤፍኤስ ከሆነ ለምሳሌ እዚህ ላይ ስታርት ዚስ ዋን ኢዝ ሌቨል 0 ዘን 1 2 3 እዚህ ላይ ይጨርሳል ማለት ነው። በቢኤፍኤስ ከሆነ ማለት ነው። ስለዚህ ፓዙን አጭር ከሆነ ቢኤፍኤስ ከተጠቀመ ቢኤፍኤስ የተሻለ ይሆናል ብለን ቅድም የተነሳ ነው ማለት ነው። ሶ ይሄን እንደ ኤክሰርሳይዝም ልትሰሩ ትችላላችሁ። this one is detail explanation ዘን ከኤ ዘን ወደ ቢ እና ምን እንደሚያደርገው በዲኤፍኤስ ከሆነ ከኤ ወደ ቢ ይመጣል ዘን ወደ ዲ ዘን ቀጥሎ ወደ ራይት ባክትራክ ያደርጋል ዘን ወደዚህ ይመጣል። እዚህ ላይ አሁንም አላገኘውም። ለምሳሌ ወደዚህ ይመጣል ቀጥሎ ወደ ሲ ዘን ወደ መጨረሻ ጂ ውጤቱ። ስለዚህ ኤ ቢ ዲ እና ኢ ዘን ወደ ባክትራክ ይመለሳል ብለናል። ዘን ወደ ሲ ይመጣል ዘን ወደ ኤፍ ዘን ወደ ጂ ማለት ነው። ስለዚህ በዚህ መልክ ይሰራል። ያው ቪዲዮውን ፓውዝ አድርጋችሁ ማየት ትችላላችሁ። ሌላ ጥቅማቸው ስናይስ ለምሳሌ ጥቅማቸውን ለምሳሌ የቢኤፍኤስ እና የዲኤፍኤስ ጥቅም አቅጣጫው ምን ብለናል? በቢኤፍኤስ ከሆነ በየደረጃው ወይም ደግሞ ሌቨል ባይ ሌቨል ብለናል። ወደ ጥልቀት ብራንች ባይ ብራንች ሚንስ ዛት መጀመሪያ ምንድነው የሚያደርገው? ሌፍት ስታርት ኖድ ይጀምራል ወይም ደግሞ ስታርት ኖድን ይይዛል። ዘን ስታርት ኖድን ከያዘ በኋላ ወዴት ነው የሚሄደው? ወደ ሌፍት ኖድ ዘን ሌፍት ኖድን ከጨረሰ በኋላ ወይም ደግሞ ጎል ኖድን ካላገኘው ወዴት ነው የሚመለሰው? ባክትራክ ያደርጋል ወይም ደግሞ ይመለሳል። ወደ ራይት ኖድ ይቀጥላል ማለት ነው። መዋቅሩ እዚህ ላይ የሚጠቀመው የዳታ ስትራክቸር ኪዊ ወይም ደግሞ ፊፎ ይጠቀማል። በዲኤፕስ ከሆነ ግን ሊፎ ወይም ደግሞ ላስት ኢን ፈርስት አውት የሚለውን ፕሪንሲፕል ይከተላል። ሜሞሪ ብዙ ቦታ ይፈልጋል፣ አነስተኛ ቦታ ይፈልጋል። ስለዚህ ምክንያቱ በቢኤፍኤስ ከሆነ ምንድነው የሚያደርገው? ብዙ ቦታ ሊይዝብን ይችላል ማለት ነው። ጥቅሙ አጭር መንገድ ማግኘት ምርጥ ነው። ሁሉንም አማራጮች ለመቃኘት ፈጣን ነው ማለት ነው። ስለዚህ ልዩነታቸው ይመስላል። ወይም ደግሞ ቢኤፍኤስ ማለት ልክ እንደ ውሃ ፈሳሽ በየደረጃው እየሞላ ይሄዳል ማለት ነው። ስለዚህ በየደረጃው ምን እያደረገ ይሄዳል ማለት ነው? በየደረጃው እየሞላ ይሄዳል ማለት። ዲኤፍኤስ ሲሆንስ ልክ እንደ አንድ ሰው መተላለፊያ መንገድ ሲፈልግ አንዱን መንገድ ጨርሶ ካልሆነ ወደ ኋላ እየተመለሰ ሌላውን እንደሚሞክረው ማለት ነው። ስለዚህ ሌላ የቢኤፍኤስ ጥቅሞች የምንላቸው የቢኤፍኤስ ጥቅሞች መፍትሄ የማግኘት ዋስትና ወይም ደግሞ ኮምፕሊትነስ አለው ማለት ነው። በችግሩ ውስጥ ማንኛውም አይነት መፍትሄ ካለ ቢኤፍኤስ ያንን መፍትሄ ሳያገኝ አያልፈውም ማለት ነው። ስለዚህ የኮምፕሊትነስ ዋስትና ይሰጠናል ማለት ነው። ሁሉንም አማራጮች በየደረጃ ስለሚፈትሽ ኮምፕሊትነስ የተረጋገጠ ነው ማለት ነው። ስለዚህ ኮምፕሊትነስ ፕሮፐርቲ አለው ማለት ነው። ማን? ቢኤፍኤስ ማለት ነው። አጭሩን መፍትሄ መስጠት ወይም ደግሞ ኦፕቲማሊቲ ማለት ነው። ለምሳሌ ቅድም ብለናል ብዙ መፍትሄዎች ሊኖሩ ይችላሉ። ስለዚህ ሶሉሽን 1 ሶሉሽን 2 ሶሉሽን 3 ግን ከነዛዎቹ በኮምፒውተር ሚሞሪ ወይም ደግሞ በኮምፒውተር ሳይንስ አንድ ትልቁ ነገር ማየት ወይም ደግሞ አንደርስታንድ ማድረግ የሚጠበቅብን ነገር ምንድነው? ስለ ታይም እና ስፔስ ኮምፕሌክሲቲ የሚለው ማለት ነው። ምናልባት አልጎሪዝም አናሊሲስ ላይ የምትማር ሊሆን ይችላል። ምናልባት ቅድም ካሁን በፊት የሰራሁት ቪዲዮ አለ። ምናልባት ኢትዮ ኮዲንግ ላይ ሜል ለምሳሌ እዛው ላይ ማየት ትችላላችሁ ማለት ነው። ስለዚህ አልጎሪዝም አናሊሲስ ዋናው ጨዋታ ምንድነው? እንዴት አድርገን ኦፕቲማይዝ ማድረግ እንችላለን? ስፔስ እና ሚሞሪ እንዴት አድርገን ኦፕቲማይዝ ማድረግ ማለት ነው። ስለዚህ ለአንድ ችግር ከአንድ በላይ መፍትሄዎች ካሉ ቢኤፍኤስ ትንሹን ደረጃ ወይም ደግሞ አጭሩን መንገድ ወይም ደግሞ ሚኒማል ሶሉሽን የሚጠይቀው መፍትሄ ያገኛል ማለት ነው። ምክንያቱም በየደረጃ ስለሚጓዝ ግቡን መጀመሪያ የሚያገኘው በቅርቡ ባለው ደረጃ ላይ ነው ማለት ነው። ስለዚህ የቢኤፍኤስ ጉዳቶች ወይም ደግሞ ዲስአድቫንቴጆች የምንላቸው ከፍተኛ ሜሞሪ ፍላጎት ወይም ደግሞ ሜሞሪ ኢንተንሲቭ ማለት ነው። ስለዚህ ምን የሚያደርግ ይችላል? ብዙ ሜሞሪ ሊጠቀምብን ይችላል። ቢኤፍኤስ ለእያንዳንዱ ደረጃ ያሉትን ኖድን በሙሉ በኮምፒውተር ሜሞሪ ወይም ደግሞ ራም ውስጥ መመዝገብ አለበት ማለት ነው። ለምን እያንዳንዱ ኖድ ምን እያደረገ ይሄዳል? እየመዘገበ ስለሚሄድ ብዙ ሜሞሪ ሊጠቀምብን ይችላል ማለት ነው።
ወደ ቀጣዩ ደረጃ ለመሸጋገር የቀድሞውን ደረጃ በደረጃ መያዝ ስላለበት የዛፉን መጠን ከጨመረ ቁጥር ሚሞሪን በፍጥነት ሊሞላ ይችላል። ስለዚህ ሚሞሪ ምን ሊሆን ይችላል? ሊሞላበት ይችላል ማለት ነው። ሌላ ረጅም ጊዜ መውሰድ ወይም ደግሞ ታይም ኮንሱሚንግ የምንፈልገው መፍትሄ ወይም ደግሞ ጎሉን ከመነሻው ሩት ኖድ በጣም ርቆ የሚገኝ ከሆነ ቢኤፍኤስ ሁሉንም ቅርንጫፎች በየደረጃ እየፈተሸ ስለሚሄድ መፍትሄውን ለማግኘት ብዙ ጊዜ ይፈጅበታል። ጊዜውን ብቻ ሳይሆን ሜሞሪ ምን ያደርጋል? ይጠቀማል። ብዙ ሜሞሪ ይጠቀማል ማለት ነው። ሌላ ቢኤፍኤስ በጣም ታማኝ ነው። that is reliable ነው። ምክንያቱም ሁሉም ጊዜ አጭሩ መፍትሄ ያገኛል። ነገር ግን በጣም ሰፊ ለሆኑ ችግሮች ለምሳሌ በሚሊዮን የሚቆጠሩ አማራጮች ስላላቸው የሚሞሪ አቅም ሊያጥረው ይችላል ማለት ነው። ምክንያቱም ኤቭሪ ኖድ ምን እያደረገ ነው የሚሄደው? እየመዘገበ ስለሚሄድ ማለት ነው። ስለዚህ ለዛሬ የነበረን እዚህ ላይ ጨርሰናል። ስለዚህ ምናልባት ጥያቄ፣ ኮሜንት ወይም ደግሞ አስተያየት ካላችሁ ኮሜንት ሴክሽኑ ላይ ጻፉልን። ሌላ ደግሞ ያው አስፈላጊ ነው ብላችሁ የምታስቡት ከሆነ ያው ለሌሎችም ሼር አድርጉት፣ ቻናሉን ሳብስክራይብ አድርጉት። ባይ ባይ። Welcome to Cybertech Academy. Hub of Technology.